ዛሬ እንግዲህ የምንመለከተው የፕሮኪውርመንት ኤንድ የኮምፓክት ሞኒተሪንግ ሲስተም ነው። ይህ ሲስተም ዴቨሎፕመንት በሚኒስትሪ ኦፍ ሄልዝ ሪኳየርመንት ኤንድ በኦፒያን ቴክኒካል ሰፖርት ዴቨሎፕመንቱ የተሰራ ነው። እንግዲህ እያንዳንዱን ሜኑዎች የምናይ ነው የሚሆነው። የመጀመሪያው ዳሽቦርድ ላይ ነው። ዳሽቦርዱ እንግዲህ ኪ ፐርፎርማንስ ኢንዲኬተሮችን የሚያሳዩ ካርዶች ነው የተዘጋጁት። ምን ያህል ነው ናሽናሊ ፕሮግራም ፎርካስት የተደረገው፣ በጀት ኮሚቴ የተደረገው ምን ያህል ነው፣ ፈንዲንግ አፑ፣ በተጨማሪም በጀት ዲስፐርስ የተደረገው ወይም ደግሞ የተለቀቀው ከፈንዲንግ ወይም ከዶኖሩ የተለቀቁ ዲስፐርስ የተደረጉ ፕሮዳክቶች ምን ያህል ናቸው፣ በጀቶች ምን ያህል ናቸው። ከዛም ደግሞ ዩቲላይዝድ የተደረገው በጀት ግዢ ተፈጽሞ ኮንሱም የተደረገው ወይ ዩቲላይዝድ የተደረገው የሚያሳይ ነው። ባለው ፊልተር በመጠቀም የተለያዩ ፕሮግራሞችን በዚሁ ስታተሱን ማየት ይቻላል። ፕሮግረስ ባደረገ ቁጥር ዳታዎች እየተቀየሩ ሲመጡ እዚህ ላይ ያሉ ቁጥሮችም ለውጥ እያሳዩ የሚመጡ ነው የሚሆነው። ፕሮኪውርመንት ፓይፕላይን ስንመለከት ያው የፕሮኪውርመንት ስታተሱን የምናይበት ነው። ምን ላይ ነው ያለው፣ ሪኩዌስት ኢኒሼት ተደርጓል ወይስ ፒኦ ላይ ነው ወይስ ኮንትራክት ላይ ነው የሚለውን ዲቴል የምናይበት ነው። በተጨማሪም ያው ሜን ኬፒአይ የዚህ ፕሮኪውርመንት ሊድ ታይሙን እንዲያሳይ ከግዢ ጥያቄው ጀምሮ እስከ ዴሊቨር እስከተደረገበት ካፕቸር ማድረግ ስለሚችል በዛ መልኩ እንዲያሳይ ተደርጎ ተዘጋጅቷል። ከዛ መቀጠል ያው የፕሮግራም ፎርካስቱን ስንመለከት ያው የመጀመሪያ ስራ የሚሆነው እንግዲህ ያለው የሚኒስትሪ ላይ ያለው ፎካል ዳውንሎድ ቴምፕሌት ብሎ አመቱን ትክክለኛ የፎርካስት አፕሎድ የሚያደርገውን ዳታ መርጦ ለምሳሌ የማተርናል ሄልዝ ቢሆን ወይ ቻይልድ ሄልዝ ኦር ፋሚሊ ፕላኒንግ ዳውንሎድ ቴምፕሌት ይለዋል። ዳውንሎድ የተደረገው ቴምፕሌት ኦልሬዲ ፕሮቴክትድ የሆነ ቴምፕሌት ነው። በተጨማሪም ስታንዳርዳይዝድ የተደረገ ፕሮዳክት ሊስት፣ ማቴሪያል አይዲ፣ የኢፒኤስኤስኤፒ አይዲ እና ኦልሬዲ ማፕ የተደረገ የፎር ላብ አይዲ አለው። ሲስተሙ ላይ ኤክሴል ፕሮቴክትድ የሆነ ኤክሴል ነው፣ ምክንያቱም ስታንዳርዳይዝድ የሆነ ዲስክሪፕሽኑ እንዳይነካ። ፎካል እንግዲህ የሚያስፈልገውን የዩኒት ፕራይስ ያስገባል የፕሮዳክቶቹ ፎርካስትድ ኳንቲቲ፣ ሰፕላይ ፕላን ላይ ያሉ ሪኳየርድ የሆኑ ዴታ ኤሌመንቶችን ያስገባል። ይህን ዳታ እንግዲህ ካስገባ በኋላ መልሶ አፕሎድ ኤክሴል የሚለው ነው የሚሆነው። ኤግዚስቲንግ ፎርካስት ፋውንድ ይላል። እንግዲህ ከዚህ ቀደም አፕሎድ ያደረግነው ፎርካስት በዛ አመት ላይ ካለ ሲስተሙ ሪማርክ ይሰጠናል። አሁን ያመጣሁት ዳታ የኤፒአይ ዴታ ነው። እዛ ዳታ ላይ ምን ያህል ነው አይተሙ፣ ኤፒአይ ነው ፕሮግራሙ፣ የመቼ ዓመተ ምህረት፣ በተጨማሪ ምን ያህል አይተሞች ናቸው፣ ፎርካስትድ ቶታል ፎርካስትድ ፕራይሱ ምን ያህል ነው፣ ቶታል ኔት ፕራይሱ ምን ያህል ነው የሚለውን ሰመራይዝድ በሆነ መልኩ በዚህ መልኩ ያስቀምጥልናል። ያው ይህን ስንጨርስ እንግዲህ አፕሎድ ዴታ ነው የምንለው። የመጀመሪያው የፎርካስት ኢንፎርሜሽን እስከ ኔት ሪኳየርመንት ድረስ ያለውን ሲስተም ላይ ካፕቸር አድርገናል ማለት ነው። እዚህ ጋር ኤፒአይ ያሳያል። እዛው ላይ እንግዲህ 3 አክቲቪቲዎች ይኖራሉ። እነዛ አክቲቪቲዎች ምንድናቸው? ቪው ፎርካስት፣ አንደኛው ፎርካስቱን ቪው ማድረግ ነው። ምንድነው ሪኩዌስት የተደረገው፣ ሜቢ ኤኒ ኢሹም ካለ ለመለየት ቪው ፎርካስት። በተጨማሪ ኤዲት ፎርካስት፣ ማስተካከል የምንፈልጋቸው ኦፕሽኖች ካሉ እዚሁ ላይ ኳንቲቲውን ማስተካከል፣ ኤኒ ዳታ አጀስትመንት የሚሰራ ከሆነ አጀስት አድርጎ አፕዴት ፎርካስት ማለት ይቻላል። ከዛ በተጨማሪ ሶስተኛው አክቲቪቲ ክሬት ሪኩዌስት የሚለው ነው። ክሬት ሪኩዌስት የሚለው እንግዲህ ከሚኒስትሪው የግዢ ጥያቄ ወደ ኢፒኤስኤስ የሚላከውን የግዢ ጥያቄ ክሬት ለማድረግ ነው። የተዘጋጀውን ከተዘጋጀው ፎርካስት እና ኔት ሪኳየርመንት የተመረጡ ፕሮዳክቶች ወደዚህ አውቶማቲካሊ ይመጣሉ። እንግዲህ ለየፕሮዳክቱ ምን ያህል ነው ሪኩዌስት የምናደርገው፣ እዚህ ጋር ሲስተሙ የሚሰጠን አለርት አለ። አባቭ ከፎርካስት ኳንቲቲውም አባቭ ሪኩዌስት ሳደርግ ኦልሬዲ ከፎርካስት በላይ ነው የጠየቀው የሚል ሲግናል አለርት ይሰጣል። ያው እንግዲህ ያ የባለሙያ ውሳኔ ነው የሚሆነው። ከዛ በመቀጠል ኳንቲቲውን ካስገባን በኋላ የበጀት ሶርስ ነው የሚመረጠው። በጀት ሶርሱ በምንድን ነው? ያ ስፔሲፊክ ላይን አይተም፣ ለምሳሌ እቺ ስፔሲፊክ ላይን አይተም ፒፒአይዩሲዲ በምንድን ነው? በጀት በኤስዲጂ ነው። አንዳንድ ፕሮዳክቶች በተደጋጋሚ በተለያየ በጀት ሊገዙ ስለሚችሉ የመጣን ኳንቲቲውን በየበጀቱ አድርገን
ትሬዥሪ። ሶ አንድ ፕሮዳክት በተለያየ በጀት ሪኩዌስት ማድረግ ይቻላል ማለት ነው። ይህን ኢንፎርሜሽን ሞልተን ስንጨርስ እንግዲህ ክሬት ሪኩዌስት የምንለው ነው የሚሆነው። ስለዚህ ያው የግዢ ሪኩዌስት ክሬተር ሰክሰስፉል ይላል። ሪኩዌስት ያደረኩትን የግዢ ሪኩዌስት ለማየት እዚህ ላይ እመጣለሁ። ጀነሬት ያደረኩት የሪኩዌስት RFQ ፋሚሊ ፕላኒንግ ሪኩዌስት ኢኒሺየትድ ይላል። ኔክስት ስታተስ ያው ሪቪው መደረግ ነው በዴስክ ኃላፊው። ማን ነው ሪኩዌስት ያደረገው፣ ፕራይሱ ምን ያህል ነው፣ ሪኩዌስት ዴቱ እዚሁ ላይ ያሳየናል። ከዛ በኋላ በመቀጠል እንግዲህ የኔክስት ስታተሶችን ፕሮሲድ ቱ ሪቪውድ የዴስክ ቲም ኃላፊው ሲያይ ፕሮሲድ ቱ ሪቪውድ እያለ ኔክስት አክቲቪቲዎችን በሌላ ቪዲዮ የምናይ ነው የሚሆነው። ከዛ በተጨማሪ የበጀት ማኔጅመንቱ ላይ የበጀት ኢንፎርሜሽን አድ ምትል ኦፕሽን አለች። እሷን አድ ብለን ለስፔሲፊክ ፕሮግራም ያልገቡ የበጀት ኢንፎርሜሽኖች ካሉ ማስገባት ይኖርብናል። በጀት ሶርሱ ማን ነው፣ ትሬጀሪ ነው፣ ሲዲጂ ነው፣ ኤንኤፍፒኤ ነው፣ የትኛው ነው የሚለውን ከመረጥን በኋላ ኤኒ ዶነር ለምሳሌ ኤስዲጂ ቢሆን ስፔሲፊክ ዶነሮቹ እነማን ናቸው፣ ለዚህ ኤስዲጂ ፈንድ የተደረገው በካሽ ነው ኢንካይንድ ነው፣ ፕሮግራም ታይፕስ ማን ነው፣ ከዛ በተጨማሪ የገቨርንመንት ኮንትሪቢዩሽን ኤንድ ዶነር ኮንትሪቢዩሽን የሚለውን ኢንፎርሜሽን አስገብተን በጀት ክሬት እናደርጋለን ማለት ነው። ይሄ እንግዲህ ክሬት የሚደረገው በጀት ቀጥታ የሚያያዘው ከፕሮግራሙ ጋር ነው። የግዢ ጥያቄም ሲጠየቅ ከዚህ በጀት ጋር ተያይዞ በኋላ ላይ ኦቨር በጀት ነው አንደር በጀት ነው የሚለውንም ማየት የምንችልበት ነው የሚሆነው። እንግዲህ ቀጣይ ያሉ የኔክስት ሞጁሎችን የምናሳይ ይሆናል። አመሰግናለሁ።